መሐመድ ሐምዳን ዳጋሎ በብዙዎች አፍ ውስጥ የገባ ፖለቲከኛ ነው። በዚህ ሰዓት እንግዲህ በተለያዩ የዓለማችን ክፍሎች ይህ የፖለቲከኛ ስም በብዙ እየተነገረ ይገኛል። በአዳዲስ ስምና ዝናዎች ሲከሰቱ የሰው ልጆች እንግዲህ በተለይ በፖለቲካው መድረክ ላይ ስማቸው ጎልቶና ገዝፎ ይጠራል። መሐመድ ሐምዳን ዳጋሎ ደግሞ ከሰሞኑን በተለያዩ መገናኛ ብዙኃን በፊት ገጾች ላይ ምስላቸው ሽፋን ሆኖ እየወጣ ያለው ከብዙ ነገር አንጻር ነው። ዛሬ በመሰናዷችን የምንነግራችሁ ይኖራል። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። የፈታ ግሎባል አዳዲስ ዜናዎች እንዲደርሷችሁም እንግዲህ የደወል ምልክቷን በመጫን ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናችኋለን። የጃንጃዊድ ሚሊሻ መስራቹ መሐመድ ሐምዳን ዳጋሎ ከሀገር የሚያወጣቸውን ወርቆች በተለይ ደግሞ ለተባበሩት አረብ ኤምሬትስ በገፍ ያቀርባሉ ተብለው ይታማሉ። ለዚህ ደግሞ በምትኩ የጦር መሳሪያን ከዛም ባለፈ ረብጣ ዶላርን ከዩናይትድ አረብ ኤምሬትስ እንደሚቀበሉ ነው ብዙዎች የሚናገሩት። ይህን ተከትሎ የንጹሐንን ሞት፣ የንጹሐንን መፈናቀል ቦታ አይሰጡትም። ለሳቸው በሚያደላድሉት መንገድ ብቻ፣ እሳቸው በሚመቻቸው መንገድ ብቻ ሀገሪቱን ለመምራት እያሰቡ ስለመሆኑ በርካቶች ይናገራሉ። ተንታኞችም በዚህ ጉዳይ ላይ እንደሚሉት ከሆነ ሰውየው እውቀት ቀመስ አይደለም። ገና ከ3ኛ ክፍል ትምህርት ማቋረጡ ለነገሮች ግድ የለሽ እንዲሆን አድርጎታል። ሀብት በመሰብሰብ ላይ በጣም ቢዚ በመሆኑም እንግዲህ የሀገሩ ዜጎች ያሉበት ሁኔታ አያሳስበውም በማለት ብዙዎች በጉዳዩ ላይ ሀሳብ ይሰጣሉ። እንደ አውሮፓውያኑ አቆጣጠር በ1974 ነው መሐመድ ሐምዳን ዳጋሎ የተወለዱት። እንግዲህ ዳጋሎ አምባገነኖች መካከል ይመደባሉ ለማለት ምናልባትም በፖለቲካው ዓለም ብዙ መቆየታቸው ሊጠይቅ ይችላል። ነገር ግን የፈጣን ድጋፍ ሰጪ ኃይልን ወይም አርኤስኤፍን የመሰረቱ ናቸው። የጃንጃዊድ ሚሊሻ መስራች ነበሩ። በሱዳናውያን አረቦች እንግዲህ የተመሰረተው ይህ የጃንጃዊድ ሚሊሻ አሁን ላይ ሀገሪቱን ለመቆጣጠር ሙሉ ለሙሉ እየገሰገሰ ስለመሆኑ ነው የሚነገረው። መሐመድ ሐምዳን ዳጋሎ በ1974 እንደተወለዱ እንጂ የትውልድ ስፍራቸው በውል እንደማይታወቅና በመረጃ ቋትም የተመዘገበ እንዳልሆነ ነው ቢቢሲ ከሰሞኑን እሳቸውን አስመልክቶ በሰራው ዘገባ ላይ ያሰፈረው። እንግዲህ በልጅነት እድሜያቸው ትምህርታቸውን ከ3ኛ ክፍል አቋርጠዋል። በወቅቱ ደግሞ መሪ በነበሩት ፕሬዚዳንት ኦመር አልበሽር ትናቅ የነበረችው ቦታ ያልተሰጣት የሱዳኗ ዳርፉርን ለማጥቃት እንግዲህ መሐመድ ሐምዳን ዳጋሎ የአረብ ወታደራዊ ኃይል ወይም የጃንጃዊድ ሚሊሻን አቋቁመዋል። ወሳኝ የሚባል ሀገር በቀል ቡድኖችንም በማጥቃት እንግዲህ ወደፊት እንደገሰገሱ ነው መረጃዎች የሚያመላክቱት። ከሰሞኑን ደግሞ ከአካባቢው የሚወጡ መረጃዎች እንደሚያመላክቱት የመሐመድ ሐምዳን ዳጋሎ ወታደሮች ወይም ፈጣን ድጋፍ ሰጪ የሚባሉት አርኤስኤፍ ማለት ነው፣ የሱዳን ፈጣን ደራሽ ኃይል የሚባሉት እነሱ በአካባቢው ላይ በጣም የማይጠበቁ ዘግናኝ ድርጊቶችን እየፈጸሙ መሆኑ፣ ሴቶችን አስገድደው በመድፈር መሰማራታቸውን፣ ከዛም ባለፈ ደግሞ የተለያዩ አሰቃቂ ሁኔታዎችን በአካባቢው እየፈጠሩ እንደሚገኝ ነው በመረጃዎች የተመላከተው። ከሰሞኑን የኢትዮጵያ ታላቁ ህዳሴ ግድብ መጠናቀቅን ተከትሎ ደስታቸውን ለኢትዮጵያ መንግስት ያቀረቡት ጄኔራል መሐመድ ሐምዳን ዳጋሎ እንግዲህ በተለያዩ አጋጣሚዎች ስማቸው ከዚህ ከጭፍጨፋ ጋር ተያይዞ ተነስቷል። ይሁንና የእሳቸው ደግሞ ቡድን ይህን ጉዳይ እንደሚያጠራውና በፍጹም የኛ ወታደሮች ይህንን ሊያደርጉ አይችሉም፣ ጭፍጨፋውንም እኛም እናወግዛለን የሚል ሀሳብ ሰንዝረዋል ማለት ነው። ጭፍጨፋውን የኛ ወታደሮች ሊያደርጉት አይችሉም፣ ተገቢም ያልሆነ ነው። ምናልባት ወስደዋል የተባለው እርምጃን በተመለከተም የምናጠራቸው ጉዳዮች ይኖራሉ ሲሉ ሐምዳን ዳጋሎ ተናግረዋል። እንግዲህ በዚህም ደግሞ እሳቸው መነጋገሪያ ሆነው ሰንብተዋል። የሱዳንን ግጭት በተመለከተ እንግዲህ በርካታ ኃይሎች እጃቸው እንዳለበት ይነገራል። የወታደራዊ አዛዡን የሚደግፉ ሀገራት እንዳሉ ይታመናል። ከዛም ባለፈ ደግሞ ይኸው የመሐመድ ሐምዳን ዳጋሎን ቡድን ደግሞ የሚደግፉ እንደነ የተባበሩት አረብ ኤምሬትስ፣ ዱባይ ያሉ ሀገራት ከፊት ይጠቀሳሉ። በተለይ ዳጋሎ ከአመታት በፊት በንግድ ስራ ውስጥ
በነበሩበት ጊዜ በአካባቢው የሚገኙ ሰዎችን በመሰብሰብ ጃንጃዊድ የተባለ የሚሊሻ ኃይል አቋቁመዋል። ይህ ደግሞ ጃንጃዊድ የተባለ ሚሊሻን በመጠቀምም በዳርፉር አካባቢ የሚገኙ የወርቅ መሬቶችን በቁጥጥር ስር ማዋል ችለዋል። መሐመድ ሀምዳን ዳጋሎ ይህንን ወርቅ ነው ለተባበሩት አረብ ኤምሬትስ ዱባይ ያቀርባሉ በመባል የሚታሙት። እንግዲህ በእነዚህ ጃንጃዊድ ሚሊሻዎች በመታገዝም የወርቅ ማዕድን ስፍራውን እጅግ ከፍተኛ ያለው መጠን ወርቅ ወደ ዱባይ ኤክስፖርት እንደሚያደርጉና በዚህም ደግሞ ሱዳን በየአመቱ ከምትልከው 40% በዚህ በመሐመድ ሀምዳን ዳጋሎ አማካኝነት ወደ ውጭ የሚላክ መሆኑን መረጃዎች አመላክተዋል። እንግዲህ በዚህ በአርኤስኤፍ ወይም ደግሞ በአንድ ወቅት የጃንጃዊድ ሚሊሻ በመባል ይታወቅ የነበረውና ላለፉት 2 አመታት ከሱዳን መንግስት ጋር በውጊያ የቆየው ይኸው ቡድን ሱዳንን አሁን ወደ ባሰ ሁኔታ እየከተታት እንዳለ መረጃዎች አመላክተዋል። እንግዲህ የዚህ መሐመድ ሀምዳን ዳጋሎ የሚመሩት ታጣቂ ኃይል ዋነኛ አዛዥ የሆኑት ዳጋሎ የወርቅ ኩባንያዎች ባለቤት እንደሆኑ ይነገራል። በርካታ የወርቅ ማዕድን ማውጫ ስፍራዎችን በመቆጣጠር ለተለያዩ ሀገራት በተለይ ለዱባይ እንደሚያቀርቡም ይነገራል። እንግዲህ አሁን ላይም በርካታ ህዝቦች ህይወታቸው እንዲያልፍ ምክንያት እየሆነ መጥቷል ማለት ነው። ይህንን የወርቅ ክምችት በመቀበል ደግሞ አልጁነይድ ኮርፖሬሽን 85% ህዝቧ ድሃ ከሆነው ሱዳን የወርቅ ማምረቻዎች እንግዲህ በየአመቱ ቢሊዮን ዶላሮች የሚያወጣ ወርቅ እያመረተ ወደ ዱባይ እንደሚልክ ነው የሚነገረው። ገንዘቡም እዛው ዱባይ እንደሚቀመጥና ሱዳን ከከርሰ ምድሯ ከወጣው ሀብት ምንም አይነት ገንዘብ እንደማታገኝ ነው። ይልቁንም ይህ ዳጋሎ የተሰኘው ግለሰብ ግን በዚህ የእጥፍ እንደሚያገኝና በተለይም ሆነ ከሌሎች ሀገራት እንደሚያገኙ ጭምር ነው የሚናገረው።